ደስ ያለኝ ነው ለራሴ ነው ለአገር ክብርን የምከፍለው ደስ ያለኝ ነው ለራሴ ነው ለአገር ክብርን የምከፍለው ሰላም ጤና ይስጥልን እንደምሰነበታችሁ የዩቲዩብ ገጻችን ተከታታዮች ይህ የገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 1 ቅርንጫፍ ጽፈት ቤት የዩቲዩብ ገጽ ነው ለገጻችን አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን ዛሬም ለእናንተ ጠቃሚ ያልነውን መረጃ የምናደርስ ይሆናል እኔ ፈቲያ ሙራድ እባላለሁ በታክስ ከፋዮች ትምህርት ክፍል ዋና መሪ ባለሙያ ነኝ በቅርቡ በወጣው 1104 2017 ለተጨማሪ እሴት ታክስ መመዝገብን ስለሚመለከተው መመሪያ ይሆናል ማለት ነው የመመሪያው ዓላማ ምንድነው ከሚለው ስንጀምር የመጀመሪያ ዓላማው ምንድነው ቲኦቲ ሲሰበስቡ የነበሩ የደረጃ ሀ ግብር ከፋዮችን እንዲሁም የደረጃ ለግብር ከፋዮች ሆነው በፈቃደኝነት የሂሳብ መዝገብ የሚይዙ ግብር ከፋዮችንና የሂሳብ መዝገብ የሚያዝ ግዴታ ያለባቸው ግብር ከፋዮችን ወደ ታክስ ስርዓቱ ወደ ተጨማሪ እሴት ታክስ ስርዓቱ እንዲመጡ በማድረግ ሊታጣ የሚችለውን ታክስ ማስቀረት ነው ሌላኛው ዓላማ ደግሞ ታክስ የመሰብሰብ ግዴታን ሚዛናዊ እንዲሆን በማድረግ በገበያ ውድድሩ ላይ ሊያመጣ የሚችለውን ታክሱ ሊያመጣ የሚችለውን ተጽዕኖ መቀነስ ነው ማለት ነው ስለዚህ እነማን ናቸው መመዝገብ ያለባቸው ወደሚለው ስንሄድ የመጀመሪያው የደረጃ ሀ ግብር ከፋዮች ናቸው የደረጃ ሀ ግብር ከፋዮች ቫት የሚሰበሰብ አቅርቦት ያላቸው ደረጃ ሀ ግብር ከፋዮች በሙሉ መመዝገብ ይጠበቅባቸዋል ማለት ነው ሁለተኛ ደግሞ በፈቃደኝነት የሂሳብ መዝገብ የሚይዙ የደረጃ ለግብር ከፋዮች እንዲሁ ወደ ቫት መመዝገብ ይጠበቅባቸዋል ማለት ነው ሶስተኛ ደግሞ ግዴታ ያለባቸው አካላቶች ደረጃ ለግብር ከፋዮች ሆነው የሂሳብ መዝገብ ግዴታ የሚያዝ ግዴታ ያለባቸው አካላቶች እንዲሁ ወደ ቫት ስርዓት መግባት ይጠበቅባቸዋል ማለት ነው እንደሚታወቀው በቅርቡ በወጣው የታክስ የገቢ ግብር አዋጅ ማሻሻያው ላይ የሙያ ስራ ላይ ተሰማሩ የደረጃ ለግብር ከፋዮች የሂሳብ መዝገብ መያዝ ግዴታ እንደሚጠበቅባቸው አስቀምጧል ስለዚህ እነዚህ አካላቶች ለቫትም መመዝገብ ይጠበቅባቸዋል ማለት ነው አራተኛው ደግሞ ከታክስ ነፃና ታክሱ የሚሰበሰብባቸው አቅርቦቶች ቅይጥ አቅርቦት የምንለው ማለት ነው አጠቃላይ ድምሩ በአመት ውስጥ 2 ሚሊዮን ብርና ከዛ በላይ የሆነ ግብር ከፋይ እንዲሁ ለቫት መመዝገብ ይጠበቅበታል ማለት ነው ተፈጻሚነቱን ደግሞ ስናይ መመሪያው ከወጣበት ጊዜ ጀምሮ እነዚህ አካላቶች ለቫት መመዝገብ የሚጠበቅባቸው ሲሆን ከተመዘገቡ በኋላ ደግሞ በሚያቀርባቸው አገልግሎትና የእቃ አቅርቦቶች ላይ ታክሱን መሰብሰብ ይጠበቅባቸዋል ማለት ነው ለዛሬ ለእናንተ ጠቃሚ ነው ያልነው መረጃ ይሄንን ይመስላል በሌላ ርዕስ በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ